እንደዚህ አይነት ፎርስ የሆነ ጋንታ አቋቁሞ የምድር ጦር ምናምን አዘጋጅቶ ሃይማኖታችን የጦር ሜዳ አይደለች። የእምነት ቦታ፣ የመዋጀት ቦታ፣ የመባረክ ቦታ ናት እና በጣም ከፍተኛ ንግዶችን ልንዋጋ ይገባል ብዬ እላለሁ። ስለዚህ እዚህ አካባቢ ጥንቃቄ መደረግ መቻል እንዲጠበቅበት ይሁን። ሌላ ከስርዓት ጋር የተያያዘ ጥያቄ ሊጠየቅ ይችላል። የምንቀባው እምነት የምንጸበለው ጸበል መጽሐፍ ቅዱሳዊ መሰረትነት አለ። ቂቤ ምንድን ነው? በደንብ ሊብራራ ይገባል። ምንድን ነው ይሄ አሰራር? ከየት የመጣ ነው? በነገራችሁ ላይ ሳናውቀው ሳንረዳው ከሆኑ መጽሐፍት አግኝታችሁት ወይም በትውፊት ከአባቶች በደንብ የተገኘ ነገር ከሆነ ለመማር ዝግጁ ነው። ግልጽ ሲደረግ ግን በደንብ ተደርጎ ብሪፍ መደረግ አለበት። እንደው ዝም ብሎ ምናምን ገዳሟ ተባርካ ገዳሟ ላይ የተቃጣ ቅጣት ምናምን ይሄ በነገራችሁ ላይ በፖለቲካው በተለይ ደግሞ ከዚህኛው መንግስት በፊት በነበረው ጊዜ በጣም የተበላበት የፖለቲካል ሲስተም እንደ ፖለቲካ ስናየው በጣም የሻገተ አካሄድ ማለት ይሄ የሆነ ነገር ሲነሳ ሰው በሚወደው ነገር ትመጣና አንተ እጅ ላይ ስላለ እዛ ነገር ላይ ገጽታ ግንባታ ታረጋለህ። እዚህ ፊት ለፊት ላይ ኳስ ሜዳ አለ። ኳስ ሜዳው ደርቋል። ለምሳሌ ሳሩ ደርቋል። እናንተ መታችሁ ስለ ሳሩ መድረቅ ስትነግሩኝ እኔ ደግሞ ስለ ጎሎቹ ቀለም መቀባት ነግራችኋል። this is politics by the way። ጎሉ በጣም ያምራል ምናምን ትሉና የደረቀውን ሰዓት ትዘሉታላችሁ። ይሄ የታወቀ የሻገተ በፖለቲካው ዓለም ሰውን ለማሳመን የሚካሄድበት መንገድ ነው እና በዚህ መንገድ በደንብ አድርጎ ጥያቄው ሙሉ ለሙሉ መጠየቅ መቻል አለበት። ሁሉም ነገር ባይዘዌ ወንድማችን ቂቤውን ተውትና ልጅቷ ላይ ፎከስ አድርጉ የሚለው ነገር ለመማርም ጭምር ነው። ባይዘዌ ጥያቄ ነው እኮ ፍረጃ አይደል። ከየት አልሰማነውማ አናውቀውማ። በዚህ አይነት መንገድ በረከትን አግኝታ መጠየቅ ነውር አይደለም አይደል? መጠየቅ ለመማር ነው። ስለዚህ እኛ ሳናውቀው እነሱ የተረዱት ነገር ካለ እንደ ምዕመን ይሄን ነገር የምናደርገው ከዚህ ስርዓት ተነስተን ነው። ይነግሩናል እኮ ታላላቅ ገዳማት ላይ ለምሳሌ ስለተወገዙ ተክሎች ይነገረንና ከምን አንጻር እንደሆነ በደንብ አድርገው አብላልተው ይነግሩናል። እናምናለን። ስለዚህ ይሄን እቺን ሲል የሆነችውን ነገር ከማምጣት አንስቶ እስከ ትልቁ አሰራር አካሄድ እየተደረጉ ስላሉ ብዙ ነገሮች ማብራራት ይጠይቃል። ዝም ብለህ በአንድ ምሽት ቁጭ ብለህ አሳመንኩ ብለህ ልታልፈው የምትችለው አይደለም እና በስውሯ ማርያም ጉዳይ ተወካይ መስላችሁ ተወካይ ነን ብላችሁ ቤት ከፍታችሁ ምናምን በማንቧቸር አይሆን። ቤተክርስቲያንን በዚህ መንገድ ስታረክሷት ማየት አንሽ። ስለዚህ ለዛ በጣም ብትመቹ ጥሩ ነው። በጣም ተደጋጋሚ የውይይት ጥሪ አቅርበናል። ባይዘው እሺ አላሉ ሀሳብ ቅሬታ ያላቸውን ሰዎች አስገብተን አስደምጠናል። ባለፈው 1000 ሰው ምናምን ቁጭ ብሎ ነው ብዙ ነገር የቀረበው። ከዛ በኋላ ግን ነገሮች ተሸሽገዋል። ኑ ስንል አይመጡም። ሌላ አይነት የሎቢ ስራ የሚሰራው መረጃዎች ደግሞ አሁን ፍንትው ብሎ ይመጣሉ። ያንን እየሰራንበት ስንል ታፍራላችሁ። ከማፈር ይልቅ ማስተካከሉ የተሻለ። በጣም ቀላል ነው እኮ የጉዞ መንገድ ዘግታችሁ ሰው በቤት መኪና ሄዶ ገዳም መሳለም አይችልም እንዴ? ነውር እኮ ነው ይሄ። ይሄ ነገር ጥፋት ነው። በቃ ከዚህ በኋላ አናረግም። እዚህ አካባቢ ያላችሁ የጸጥታ ኃይሎች ሰው መጥቶ ገዳም ይሳለም። በቃ እስከዛሬ አጥፍተናል። ህዝበ ክርስቲያኑ ይቅርታ። የጉዞ ማህበራት ከጠቅላይ ቤተ ክህነት እውቅና ወስዳችሁ ሬጂስተር ያደረጋችሁበትን ማስረጃ አምጡ። በዛ መሰረት ትስተናገዳላችሁ። ስለዚህ በዚህ መንገድ ተደርጎ ነገሮችን ማስኬድ፣ የሚፈታ ችግርን ወደማይፈታ ቋት ውስጥ መጨመር ነውር ነው። ይሄ ቤተክርስቲያንን መናቅ። ሌላ በጣም ያዘንኩበት ነገር ይሄ አንዳንዴ የቅዱሳንን ክብር ባንገዳደር በእውነት እግዚአብሔር በሚያውቀው ይሄ እንዲህ ነው። ድንግል ማርያም ነግራን፣ ድንግል ማርያም እንደዚህ ብላን። አባ ገብረ ኪዳን ንጹህ ትምህርት አስተምሯል። እንኳን ለኛ ብዙ ኃጢአትና በደል ለገዘፈብን ይቅርና ለቅዱሳን እንዴት ማምላክ እንደምትታያቸው እንዴት ክርስቶስ እንደታየ እኮ የቅዱሳን እንባ ምስክር እና አንዳንድ ነገሮችን ይሁን ከስርዓት ጋር በሚላተም የሆነ በሚጣረስ መንገድ ማቅረብ በጣም ነውር ነው።
አንዴ አሁን ባለንበት ጽባት አይደለም ድንግል ማርያም ትላንት የሞቱ የሊቢያ ሰማዕታት እንኳን ይገለጡልናል። እንደው ኧረ እውነቱን ኧረ ትክክል አይደለም በእውነት ድንግል ማርያም ፈተና ነው ብላናለች ይህን ጊዜ እና እናንተ ቀጥሉ ተብለናል። ኧረ በስመ አብ ወወልድ ወመንፈስ ቅዱስ እንደው የምድሩን ጣሪያና ግድግዳ እንዳፈረው። እሺ እንዴት ነው ከፈጣሪ በታች ከፍጡራን በላይ የሆነችን እመቤት ስም ጠርተህ ዝም ብለህ እንትን የምትለው? እኔ በጣም አዝናለሁ፣ አፍራለሁ። እንሄድበታለን፣ እንቀጥላለን። ግን አሁንም በጽሞና ቃል መናገር የምንወደው በሚፈታ ችግር ውስጥ የማይፈታ ድርቅናን አትፍጠሩ ለማለት እወዳለሁ። ተወያዩ፣ አይወያዩም፣ በታሪክ አይመጡም። ባይዘዌ አልተሳደብኩም፣ የተለየ ቁጣ ውስጥ አይደለሁም አይደል? ግን አጽንኦት ላይ ነኝ። ምክንያቱም ቤተክርስቲያን እንዴ የእውነት ቤት ናት። ማንም ተነስቶ ዝም ብሎ የሚራገጥባታል። የወንበዴዎቹ ዋሻ ልትሆን አትችልም። ክርስቶስ እኮ ቤቱን እንደሚያጸዳ ሲነግረን እኮ ጅራፍም አንስቶ ነው። ጅራፉን ሳያነሳ እኮ በቃል ማስወጣት ይችላል። ጅራፉ ግን የኛ ማንነት ነው። ቤታችንን መጠበቅ እንዳለብን ማሳያ። ቤቴን ለመጠበቅ ደግሞ ክህነት አያስፈልገኝ፣ አማኝ መሆኔ በቂ ነው። በእውነት መስመር ብቻ ልምጣ። ቤቱን ለመጠበቅ የሚታትረውን እዚህ ጋር ጠያቂ በሙሉ አስሮ ጨፍልቆ የጉዞ ማህበር ስለሆኑ ነው። እኔ ጉዞ ማህበር አይደለሁም። በጣም ይሄው እዚህ ጋር ማርያ ያለች ምስክር በጣም ነው የምጠላው። እንደውም እሷ እንደው ጉዞ በቃ አዘጋጅቶ ሰው እንዲቀደስ ካላት ፍላጎት ስታዘጋጅ ቤት ውስጥ ሁሌ ፍጅት ነው ታይ ነው ምላት። ሁሌ ኧረ እኔ አልወድም ነው ምላት። በቃ ብዙ ግሳንግስ ስላለው ማለት ግን ነገሮች ሳልፈልገው መጥተዋል እዚህ ጆሮዬ ላይ ማለት ማስታወቂያ በመስራት እንትን ስልኬ ተፈልጎ ተደውሎ ማን ነው የምትመጣው አንተ ማን እንዳትወጣ እዚህ እግሬን ነው ምን ሰብረው እንዴ? ታዲያ በዚህ ሁኔታ ውስጥ እያለፋችሁ አሁን እዚህ ጋር መጣችሁ ነጠላ ለብሳችሁ ድንግል ማርያም መርታ ነው ትላላችሁ? እንዴ የማይመስል ነገር ነው፣ የማይመስል ነገር ነው። እና ቤተክርስቲያንን አየኋት ወደድኳት ነው ያለን አይደል መዝሙረኛው ዳዊት። ቤተክርስቲያንን አይተን የምንመኛት ቀርበን የምንወዳት ናት። አትቀልዱ፣ አትዘብቱባት ባካችሁ። እንዴ ሁላችንም ድካም አለብን፣ ሁላችንም ኃጢአት አለብን። ባይዘው ቴዶ ፍጹም አይደለም። በጣም ሺህ እልፍ ኃጢአት አለብኝ እኮ የሰውን ኃጢአት መቁጠር አይደለም። የኔ የቴዶ ዘሩፋኤል ግን ኃጢአት ቤተክርስቲያንን ጋርዶ እንደሆነ ቴዲ መነሳት መቻል አለበት። ዞር ማለት አለብኝ በቃ። የኔ ነውር ቤተክርስቲያን ውስጥ የሚፈጸም ከሆነ ያን ነገር ቴዶ ይቅርታ መጠየቅ አለበት ወይም መወገድ አለበት። ስለዚህ የቤተክርስቲያንን ደጅ የፈሪሳውያን መናኸሪያ አታድርጉት። ስለዚህ በስውሯ ማርያም ጉዳይ ላይ አሁንም የማይዳፈን በርካታ ጥያቄ አለ። ሂዱ የምትሉት ቦታ በሙሉ ይሄድንበት ነው። በጣም ይገርመኝ ነገር እኔ እንዴት ነው ምንድነው ምን ለእናቷ ታስተምራለች ይባላል። እንዲህ እኮ አይባልም። ሶሻል ሚዲያ ላይ መጫወት አይቻልም። ሄዳችሁ ቤተ ክህነት መጠየቅ ነው። ሄዳችሁ የደብር አስተዳዳሪ መጠየቅ። ገዳሙ ጋር ብትሄዱ ኢንፎርማል ብትሄዱ ተይዛችሁ ትቀጠቀጣላችሁ። እንዴት ሄዳችሁ ትጠይቃላችሁ? ቤተ ክህነት ምናምን የተባለው የሆነ አካል ጋር ብትሄዱ እናንተ የምትነግሩትን መረጃ ለመደራደሪያ ነው የሚጠቀምበት። የት ሄደን እንጩታድ? ደርሶብን ነው የምንናገረው። በቃ አፋችንን ሞልተን የምናወራው ደረሰብን። በቃ እሺ ምን ነው ስንሄድ መረጃ ብለን ስንሰጣችሁ ተጨባጭ ስቴትመንት ምን አጣቅሰን ይሄው ፈትፍተን እንካችሁ። በበኬ መድኃኒዓለም ጉዳይ ስንቱን ቪዲዮ አቀረብ ነው። በኪዳነ ምሕረት ስንት ፎቶ አቀረብን፣ ስንት ዶክመንት አቀረብን። ተደራደሩበት። እሺ ምን ነው ጠይቁ። ሻይ በቃ ሶሻል ሚዲያው መፍትሄ አይደለም። ሲመሬት ላይ እንውረድ። እዛው በቃ እንትን ነበር። ይሄ ነው እኮ እንደዚህ እግር ስመን ምናምን እንደዚህ ይሄው ያለ ገባካችሁ። ግን ይሄን ነገር ጊዜያዊ ነገር አድርጋችሁ አየር ላይ አትተውብን። ይፈጸም ይሁን ይደረግ ለውጥ ይምጣ። እሺ ችግር የለም አለን መደራደሪያ። እመብርሃን ወላዲት አምላክ ምስክሬ ናት። የት እንሂድ ታዲያ? ያለን አማራጭ ሚዲያ ላይ መምጣት፣ ቤተክርስቲያናችንን ማጽዳት። ሌላው ቤተ እምነት ቀርቦ ሊያሾፍብን የሚችል ምክንያት ሊሆን አይችልም። ቤተክርስቲያናችንን ለማጽዳት ያለን ፍላጎት ለሃይማኖታችን ያለንን ቀናይነት ለመላው ዓለም ይመሰክራል። ባይዘው አንድ የትዩን ተናግረዋል። ቤተክርስቲያን ገመና የላት። በነገራችን ላይ የቤተክርስቲያንን ገመና አታውጡ ብሎ የሚል ሰው ወይ የሆነ ቤተክርስቲያን በር ላይ ሱቅ አለው
ወይ የሆነ ሌባ አስተዳደር አጎቱ ነው ወይ አባቱ ነው ወይ ዘመዱ ነው፣ ጽዋ አለው ማለት ነው። ከዛ ነገር ውስጥ ሌብነት የቤተክርስቲያን ገመና አይደለም። ሰዎች የሚፈጥሩት ቤተክርስቲያን ላይ የሚያደርጉት ተጽዕኖ የቤተክርስቲያን ገመናዋ አይደለም። ባይዘው አንድነትንም አራክስም። ቴዶ ዘሩፋኤል ሌባ ሆኜ ከሆነ ቴዶ ዘሩፋኤል ሌባ ነው ብላችሁ በመረጃ ካመጣችሁ ትችት ነው። እኔን ከአንድነት የሚለየኝ አይደለም። ዝቅዝቅ ብዬ ይቅርታ እንድጠይቅ የሚያደርገኝ ነው። ለትችት ያለንን መንገድ ሰፋ ማድረግ ያስፈልጋል ባይ ነኝ። ቤተክርስቲያን ገመናዋ የሚገለጥ ነው፣ የሚኖር ነው፣ የሚሰበክ ነው፣ ሲነገር የሚጣፍጥ ነው። ቅዳሴዋ የሚነገር ነው አይደል? የቤተክርስቲያን እንግዲህ ውስጧ የሚፈጸም ትልቁ ገመና ብላችሁ የምትሉት የሚነገርላት ነገር በማይ ገና ሲንቆረቆር አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ የሚለው ቃል ሲንቆረቆር ቅዳሴ ሳይሄድ እንኳን አልጋ ላይ የተኛ ሰው ደም ስሩ ደመ ነፍሱ ቀጥ ትላለች። በቃ የሚነገር የሚሰበክ ህይወት አለ ቤተክርስቲያን ውስጥ። ስጋ ወደሙ ተፈትቶ ስንቀበለው ሰማያዊ ጸጋ አርፎብን በሰፈራችን ነጠላ ለብሰን አፋችንን ሸፍነን ስናልፍ በመንፈስ ቅዱስ ፊታችን እያበራ ለሰዎች ቅናትን የምንፈጥር ያ ማንነት ሲሰበክ ለሌሎች መንፈስ የምንሰኝበት ጉዳይ ነው። ገመናችን ይሄ ሌብነት ገመና ሊሆን አይችልም። የሆነ ሊሆን አይችልም። የሆነ ከአስተዳደር የሚደረግ ፍሎካሽ ጤናማ ያልሆነ ፍሎካሽ ገመና ሊሆን አይችልም። አናበረታታም። እኔ በፍጹም አላበረታታም እንደ ቴዶ ዘሩፋኤል። ስለዚህ ይሄን ነገር ፊት ለፊት ሆነን የምንጋፈጠው ነው። በስውሯ ማርያም ገዳም በኩል የተያዘው አቋም የማይረባ ይሄ የሚዲያ ላይ ሎቢ በጣም በቃ የተበላ እንግዲህ እንደ ፖለቲካ ነግሬያችሁ እንደ ሚዲያ ደግሞ በጣም የከካ ነው። በቃ ያደቀ እንደ ሚዲያ ላይ ሳናመጣቸው እኮ ስንት ተመካክረን እኮ መልካም ሰው በአት አቡነ ሐራ ድንግል ገዳም ጥያቄ አንስተናል። የአቡነ ሐራ ድንግል አጽማቸው እዛ የለም አይደል? የመቃብራቸው እምነት እዛ ቦታ ላይ የለም። በሌለ ነገር ሲነገር ለምን ብለን ጠይቀናል። ገዳም ወጥቶ ስለዚህ ይቅርታ ጠይቋል። ያ የሚገኘው ገዳመ ወንያት ነው ብሎ ምስክርነት ሰጥቷል አይደል? ያ ሲሆን እንተጋገዛለን። ቤተክርስቲያን እኮ የሁላችንም መጠለያ ታዛችን እኮ ናት። ቤተክርስቲያንን ጥለን ወዴት እንሄዳለን ሰዎች? እንዴ እናንተን የቤተክርስቲያን በቃ እንትና ባዮች ባለቤቶች፣ ሌላው ደግሞ ትችትና ሐሳብ ሲያነሳ ደግሞ ጠላት አድርጋችሁ የምትቆጥሩ ለምንድን? እንዴ ነውር ነው ይሄ፣ በጣም ትክክል አይደለም። ስለዚህ በስውሯ ማርያም ጉዳይ የተያዘውን ነገር በመረጃ ተጠናክሮ እዚህ ወንድም እህቶች አላችሁ፣ በደንብ አላችሁ። ይህን ጉዳይ በደንብ ወጥራችሁ ያዛችሁ እንዳላችሁ አቃል ወጥራችሁ ይዛችሁ በመረጃ ጨርሱት። እውነት ነው። አሁን ሚዲያ ላይ በጣም ስትገቡ ስትመጡ